አንስተው ወሰዱት እኛም እንከተላል ስንል አትሄዱም አሉ እንዴት አሁንም አምቡላንስ ጥሩልን የመንግስት ሆስፒታል ይድበሏቸው የት ነው ያለው ቦታውን አላወቅነውም ሎኬሽን ልኮልን ነው ሎኬሽን ሼር እናርግልሽ ሐኪም ቤቱን ታወቁ ሎኬሽን ልኮልናል እንዴ ቆይ ማን ነው ውጣ እያለው ያለው አሁን ላሳፍረህ የሚለው ማን ነው ሐኪም ቤቶቹ ናቸው እዛ ሙስተሽፋ ማለት ነው ምን አገባቸው ስለማሳፈር ሐኪም ቤቶቹ ህክምና 43000 ብር ተከፈልክ እናከማል ካልከፈልክ ደግሞ ማከም አንችልም ውጣ ህክምናም እየሰጠን አይደለም ዝም ብለው አስተላልፉኝ ወደ መንግስት ሆስፒታል ወደ መንግስት ሆስፒታል አስተላልፉኝ ይበላችኋል እንትን እያለ ያለው ወይ ከዲ ያርግልህ ወደ መንግስት ሆስፒታል አስተላልፉኝ እንዲሆኜ እንዴት ነው የምሳፈረው ይበላቸው ታናግሩት እንጂ መሆናችሁ ነው ለማን ላሰን ነው አንተ ራሱ ምንም አይነት ትክክለኛ ኢንፎርሜሽን አልያዝክም ዝም ብለህ ነው የምታወራው አንደኛ ከሰው ይኸውልሽ ሳራ እኔ አብሬው ነበርኩ ማለት ነው እንዴት እንደሆነ ልንገርሽ ላስረዳሽ ማለት ነው ኮፒሊንግ አርጉ ጋይስ መጀመሪያ እዛ ካምፓኒ ሌላ ሀገር ዜጋ ሞቶ ነበር እና ከዛ በኋላ ነው ይሄ ልጅ አብረን እየሰራን ይያለን ይሄ አደጋ ከደረሰበት በኋላ ያንን ካምፓኒ ህግ ይፈልገዋል መሰለኝ የሥራው ቦታው ማለት ነው እና ቶሎ ብለው እኛ ወደ ሐኪም ቤት እንወስደዋለን እናንተ ተመለሱ እናንተ አታስፈልጉም ብለው አምቡላንስ ሲመጣ ፖሊስ አብሮ አልመጣም አምቡላንሱ ብቻ ነው የመጣው ከዛ በኋላ ልጁን አንስተው ይዘውት ሄዱ ወደ ሐኪም ቤት ማለት ነው ከዛ ትንሽ ቆይቶ ፖሊስ መጣ ፖሊስ ሲመጣ እነሱን አዋራቸውና እኛን የሚያሰራን አለቃ ፎርማን ማለት ነው ስራ ቦታ አብሮን ያለው ፎርማኑን ያዙትና ቦታውን ሄደው አዩና እነሱ ቦታውን ሾፈኑት የሆነ ደም ነበር ቦታው ጋር ማለት ነው ከዛ በኋላ እኛ ተጠግተን እንዳናወራቸው ፖሊሶቹን ከለከሉን ለጊዜው ደግሞ ቋንቋ የሚችል አረብኛ የሚችል አጣ ከዛ በኋላ እነሱ አካወሯቸው በኋላ ፖሊሶቹ ቆይተው ሄዱ ማለት ነው ከዛን አሁን ማታ ላይ የሚያስፈልገውን ለህክምና የሚያስፈልገውን መድኃኒቱን ጥፋው 43000 ስንት ብር ነው 43625 ብር ይሄንን ከከፈልክ እናከማሃለን ይሄን ካልከፈልክ ግን ማከም አንችልም ብለው አሉት ማለት ነው ከዛን ደላላውም የሱ ደላላ ስሩ ሄዶ ነበር ማታ ተመልስ ናፈርም ሲሉት መፈራም አልችልም ብሎ ተመልሶ ሄደ ከዛ በኋላ ስልኩን አጠፋበት አሁን ዛሬ ከሐኪም ቤት ውጣ እየታከምክ አይደለም እኛ ለጊዜው ማስታገሻ ነው የሰጠነክ ብለው አሉት ማለት ነው ካምፓኒው ደግሞ እሱ ፍሪ ቪዛ ነው እና ሰፕላይ ነው እየሰራን ያለ ነው ማለት ነው በካምፓኒ ቢሆን የሆነ የሚያርግዙት ነገር ይኖራል ብዬ አስባለሁ ግን እዛ ቦታ ላይ አደጋው ስለደረሰበት ቢያንስ አሁን እሱ ሰው ስለሌለው ነው እንጂ ግዴታ እንኳን ማሳከሚያ እነሱ ናቸው የሚችሉት ይመስለኛል በካምፓኒው ድርጅት ማለት ነው አሁን እነሱ ምን ማድረግ እንደፈለጉ ገብቶሻል እኛ የሚያሰራን አርባቡ ፓኪስታን ነው ሄዷል ወንድሙ አለ በሱ ቦታ ማለት ነው ፓስፖርቱን ስጡን አሉ ፓስፖርቱን ከሰጠናቸው ትኬት ቆርጠው ልጁን ዝም ብለው ለማሳፈር ነው የፈለጉት ማለት ነው አገርህ ግባና ብሏችኋል ታየው ብሏችኋል አው አገርህ ግባና ታከም ብለዋለኝ አለ አሁን ይወል ጥያቄውንም እናንተ ትጠይቃላችሁ መልሱንም እናንተ እየመለሳችሁ ነው ያላችሁት ልጁን ወደ መንግስት ሆስፒታል አስተላልፉትና ግራም ነፈሰቀኝ ከራሱ በላይ ምንም ነገር የለም አይዲውም እኮ ጥቅም የለውም ጤነኛ ካልሆነ ስለዚህ እዚህ ካምፓኒ ስሰራ ነው እንዴ የደረሰብኝ ብሎ ይናገር እሺ እናንተ በግምት እንዲ ሊያደርጉ ይሆናል እንዲ ሊሉ ይሆናል እንዲ ነው ምናልባት አትበሉ አጭሩ ነገር የመንግስት ሆስፒታል ወሰዱት እነሱ ራሱ አናስተላልፈም ቢሏችሁ ራሳችሁ ተባብራችሁ እዛው አካባቢ ያለ የመንግስት ሆስፒታል አድርሱት ኢመርጀንሲ ከዛ መንግስት የሚያደርገውን ያደርጋል እዛ ይናገር እንዲ አይነት ድርጅት ከሌ የተባለ ሰው ጋር ስሰራ ነው ይሄ ደረሰብኝ ይበል አለቀ እሺ ቀጥል ሙኒት ቆይ አይዲው በራሱ አይዲ ማን ነው የሚያሳፍረው ምትኮ ነው የሐቢብቲ ሰውየው አሁን ምናልባት እውነትም ሊያደርግ ሊፈልግ ይችላል በራሱ አይዲው እኮ የራሱ ነው ሙኒት አይዲው የራሱ ነው ሳይታከም ያ ችግር ደርሶበት ቢሆንም ድርጅቱ ውስጥ መስራቱ ራሱ ያለ ወረቀት ከሆነ ያስቀጣዋል ማሳከም ብቻ ሳይሆን ያንን ለማሸሽ እነሱ ምን ከሱ ጋር እንከረፈፋቸው
ወስዶ መንግስት ሆስፒታል ማስገባት ከዛ ለመንግስት ማሳወቅ አይዲው ይከነሰላል ቅጣት ይኖራል ጤነኛ ካልሆነ ሁሉም ነገር ይከንሰል በየትኛው ግሩ ሊሰራ ነው በኋላ እንደሱ ነው ከዛ አሁን እሱ እኮ የሚለው እንደገና ፖሊስ ሲደውል ፖሊስ አያነሳም ይላል ፖሊስ ስታንድ ባይ ነው ያነሳል ፖሊስ ምክንያቱም 999 እዚህ ሀገር ያለ በሙሉ ህዝብ ነው የሚደውለው ፖሊስ እዚህ ጋር ምን ይሰራላችኋል